ከሰሞኑ የቲክቶክ ማህበራዊ ሚዲያን ስለተቆጣጠረ አንድ አዲስ ድምፃዊ ላስተዋውቃችሁ። ልብ ይበሉ፣ ይህን ድምፃዊ በቅርቡ በተደጋጋሚ ይሰሙታል። በአሁኑ ሰዓት በማህበራዊ ሚዲያ በተለይም በቲክቶክ በየቀኑ በሺዎች የሚቆጠሩ አዳዲስ ቪዲዮዎች ተጥለቅልቋል። በዚህ ሳምንትም መላው የኢትዮጵያን የቲክቶክ ማህበረሰብ ጉድ ያሰኘ የብዙዎችን ልብ የነካና በኮመንት ሴክሽኑ ላይ የአድናቆት ጎርፍ እየዘነበለት ያለ አንድ ወጣት ብቅ ብሏል። ስሙም ግሩም ይባላል። ያሳለፍኩት ሕይወት ብዙ ነው ልንገርሽ፣ እንዳየኋቸው ሁሉ አንቺ ትለያለሽ። ሰላም ውድ የሀገሬ ልጆች፣ እንኳን ወደ ምልከታ ቲዩብ በደህና መጡ እያልኩኝ ይሄ አዲሱ ቻናላችን ስለሆነ እባክዎትን ሰብስክራይብ በማድረግ ያበረታቱኝ። በምልከታችን አዳዲስና ወቅታዊ ቪዲዮዎችን ይዘን መተን ትዝብታችንንና አድናቆታችንን የምንሰጥበት ምልከታ የተሰኘ የዩቲዩብ ቻናላችን ነው። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ካለሁበት ቦታ ሲደርሰኝ ደብዳቤው ይረበሽ ጀመረ፣ ቀረ ያለው ልቤ። ግሩም ወደ ማህበራዊ ሚዲያ የመጣው በቅርቡ ነው። ገና በቲክቶክ ገጹ የለቀቃቸው ቪዲዮዎች እንኳን 10 አልሞሉም። ነገር ግን እነዚህ ጥቂት ቪዲዮዎች ብቻ የሰዎችን አመለካከትና የእሱን ህይወት ለመቀየር በቂ ነበሩ። ግሩም ካሜራ ፊት ቆሞ ፊልተርን አልተጠቀመም ነበር። ፊቱ ላይ ያለው ጠባሳም ከካሜራ አላሸሸውም። ገና መዝፈን ሲጀምር ከመልኩ ይልቅ ድምፁ የሰዎችን ቀልብ ይገዛል። በድምፁ እውነተኛ ለዛና ልብን የሚሰብር ውበት ያወጣል። ሺ ቢባል ዘመኑ ፍቅሬ ሄድሽ ገና ነው፣ ስር ይዟል በልቤ ፍቅርሽ የማይዘሟር ካሉ። በተለይም በቅርቡ የአብነት አጎናፍርን የፍቅር ምርጫ የተሰኘውን ሙዚቃ በራሱ ለዛና ስሜት ተጫውቶ ሲለቀው ለቲክቶኩ ዓለም የፈጠረው ነገር እጅግ አስገራሚ ነበር። ዘፈኑን የጀመረበት መረጋጋት፣ የድምፁ መውጣትና መውረድ፣ በዜማው ውስጥ ያሳየውን እውነተኛ ስሜት ተመልካቾቹን ከማስደመም አልፎ የኮመንት ሴክሽኑ ላይ አንድም መጥፎ ኮመንት ሳይኖር በአድናቆት ብቻ እንዲሞላ አድርጎለታል። ያሳለፍኩት ሕይወት ብዙ ነው ልንገርሽ፣ እንዳየኋቸው ሁሉ አንቺ ትለያለሽ። ቃል ካፌ ባይወጣ ማዘን መደሰቴ፣ ፊቴን አይተሽ ብቻ ታውቂያለሽ ስሜቴ። ግሩም ዘፈኖችን ሲጫወት ዝም ብሎ አይዘፍንም። የራሱን ለዛና ስሜት ይጨምርበታል። ድምፁ በጣም የተረጋጋ ጥልቀት ያለውና የሰውን ውስጣዊ ስሜት የሚነካ ገዳይ የሆነ ድምፅ ነው። ዘፈኖቹ ስቱዲዮ ገብቶ የተቀረጹ እስከሚመስሉ ድረስ እንደ ስሙ ግሩም ለዛ አላቸው። ይሄ አስደናቂ ተሰጥኦ ነው እንግዲህ በአጭር ጊዜ ውስጥ ተወዳጅነት እንዲያገኝ ያደረገው። ቪዲዮዎቹ ከወዲሁ በሚሊዮኖች የሚቆጠሩ እይታን ማግኘት ጀምረዋል። ውድ የምልከታ ቲዩብ ቤተሰቦቼ፣ የግሩም ታሪክ ለብዙዎቻችን መማሪያ የሚሆን ትምህርትን የሚሰጥ ነው። ዛሬ እየኖርንባት ያለነው ዓለም ሰዎችን በውጫዊ ገጽታቸው፣ በለበሱት ልብስ፣ በፊታቸው ገጽታ ወይም ባላቸው ቅንጡ ህይወት የሚለካበት ዓለም ነው። ብዙ ወጣቶች በራሳቸው ላይ እምነት በማጣት ካላቸው ተሰጥኦና ችሎታ ይልቅ ባላቸው ገጽታ ተሸንፈው ከሚችሉት ማድረግ ከሚጠበቅባቸው ጋር ሳይገጣጠሙ ችሎታና ተሰጥኦአቸውን አባክነው ይቀራሉ። ግሩም ግን ይህንን የተሳሳተ አመለካከት በተግባር ቀይሮታል። የፊቱ ገጽታ ሳይበግረው በውስጡ ያለውን እጅግ ውብ ተሰጥኦ አስመልክቶናል። ይሄ ለሌሎች ወጣቶችም ትልቅ መማሪያ ነው። ሰዎችም ሰውን በገጽታው ሳይሆን በስራውና በችሎታው መውደድና ማድነቅ ሲጀምሩ እንደማየት ምን የሚያስደስት ነገር አለ? እንዲህ ተሰጧቸውን በማህበራዊ ሚዲያ ይዘው መጥተው አድናቆትን ያተረፉና አሁን ላይ ተወዳጅ የኢትዮጵያ ሙዚቀኞች ዝርዝር ውስጥ የገቡ ጥቂት የማይባሉ ድምፃውያንን ማፍራታችን አይዘነጋም። ከነዚህም አንዷ ቬሮኒካ አዳነ እንደ ምሳሌነት ትጠቀሳለች። ግሩምም በቅርቡ የራሱን ስራዎች ወደ ህዝቡ ብቅ እንደሚያደርግ ተስፋ እያደረግን በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ላለው
በቀጣይ አነጋጋሪና አስገራሚ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ እያልኩኝ ይህ ቪዲዮ ከተመቾት ላይክ እና ሼር በማድረግ ያበረታቱኝ። ፒስ አውት።